የተሸነፈው ሰዎች በመሆናችን እናለቅሳለን። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ ይሄንን ሞት ለመሻር አይደለም የመጣ። ጌታ የመጣ ከዚህ በኋላ ያለውን ሞት ለመሻር ነው። በዚህ ሞትማ ሞተን ነው ከገነት ተባረን የወጣ ነው። ስለዚህ ሞትን ተሸክመን የምንሄድ ሰዎች ነን። ዛሬ ትናንትና ልጃችን መሰረት እኔ ዶክተሮቹ እንደዚህ ሲጨነቁ አላየሁም። እሷን ለመርዳት እጅግ በጣም ለመርዳት ከሚያስፈልጋቸው በላይ እያለቀሱ ሞከሩ። ነገር ግን በእኛ ፊት ነው የሄደችው እሷ። ስለዚህ እሷ ከበረች ማለት ነው። በእኛ አስተሳሰብ ቆይታ አሳድጋ እድሜ ጠግባ ነው መሄድ ነበረባት ነው። በእግዚአብሔር ፈቃድ ግን ነይ ብሎ ይወስዳታል። ና ብሎ ወንዱንም ይወስዳል።